እስከ መጨረሻው አይ አንድ ሺህ ካልሞላ አይፈለጉበት ቦታ ይዘችሁ ይሄዳሉ። ያሳይ በኔ በቃ ቻለ ያመቱ 60 ሺህ ብር ነበር ምን ልበላ በአንድ ሺህ መጨረስ ሰላም ውድ የዩቲዩብ ቤተሰቦቻችን፣ ዛሬ ደግሞ አዲስ ቪዲዮ ይዘንላችሁ መተናል። የዛሬው ቪዲዮአችን የሚሆነው ቻሌንጅ ነው የሚሆነው። የአፍላ ፍቅር ሁሉንም አክተሮች አንዳንድ ጌም አጫውታቸዋለሁ እና ጌሙን ላሸነፈ ሰው አንድ ዳቦ በልቶ 10 ሺህ ብር ነው የሚሸልመው። እስከ ጌሙ መጨረሻ አብራችሁ እንደምትቆዩ ተስፋ አደርጋለሁ። ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ፒስ አሁን ኢሳያስ ጋር ወይም ደግሞ ናታን ጋር እንገኛለን እና ማጫወታቸውን ጌም ልነግረው ነው። አሁን ማጫወታቸው ጌም ምን መሰለሽ? አንድ ዳቦ በ50 እርምጃ ከጨረስክ 10 ሺህ ብር ትሸለማለህ። ጨርሳለህ ማለት በ50 እንደዚህ አንድ ዳቦ ሰጣለህ። እሱን እየበላ 1 2 3 4 5 እያልክ ቶሎ መጨረስ በ50 እርምጃ ውስጥ መጨረስ አለብኝ። 50 እርምጃ ውስጥ ከጨረስክ 10 ሺህ ብር አንድ ዳቦ 10 ሺህ ብር ማለት። ከዛ በፊት መጨረስ ይችላል። ከዛ ካለፈ ከዛ ደግሞ ከ50 ጉርሻ ካነሰስ አይደለም ከ50 አንተ ደስ ካለ በአንድም ጨረስከው። ግን ከጨረስከው 10 ሺህ ብር አለ። አይ ማለት ያ ባለ 10 ብር አይ እኮ አንድ ዳቦ እቺ ትንሿ 10 ብር ትሆን ብቻ አንድ ዳቦ እሷን እየበላ እንደዚህ 1 2 3 4 ያ በ50 ከጨረስክ ካልጨረስክ ምን ትቀጣለህ? እግዚአብሔርን ይድበት ትጨርሳለህ። ጨርሳለህ ከጨረስከው 10 ሺህ እስታይ ካልጨረስከው ያ በጣም እርግጠኛ ነሽ? 5 ሺህ ብር እቀጣለሁ። 5 ሺህ ብር ይቀጣል። ስለዚህ ዛሬ ሀብታም ሆነን ነው ቤት የምንገባው። ወደ ማርያም መቤቴ ማርያም ሰፈሪ ማለት ምን ሰፈሪ ወደ ደዛ ከቢራችን በፊት ማርያም ቁጥር 2 ነው። እዚህ ቁጥር 1 ምጽፈልጋ ነበር። በሰፈሩ ነው የምናጫውተው። ጋይስ ሰብስክራይብ አድርጉ። ያዙ እስኪ ለስቶን አላረጉ እንጂ ያርጉት እንጂ ሁለት ጋቢና ያያችሁ ሰብስክራይብ ካላረጋችሁ ፋውል ነው። በጣም ከባድ ፋውል። ኤላውን አንድ ጨዋታ ላጫውታችሁ ነው ማለት ነው። አንድ ዳቦ ሰጥሻለሁ። እሱን ዳቦ እየበላህ ማለት ነው 50 እርምጃ ተራምደህ ትጨርሳለህ። አያልቅም። ሞክሬው አውቃለሁ። ማርያም በጣም ከባድ ነገር ነው። ግን አሁን ላይ ስለራበኝ ሞክሬዋለሁ። አይ ዳቦ ከጨረስኩት ምን ታደርጋለህ? 10 ሺህ ብር ነው የሚሸልማት። 10 ሺህ ብር 10 ሺህ ብር ሽልማቱ። ኧረ በእናትህ 2 እርምጃ 10 ሺህ ብር ጋይስ እዚሁ ነው። ስልቅጥ ዳቦ ስልቅጥ ዳቦ ስልቅጥ ግሪሽ ነው ያራዳ ልጅ ብቻ። ግን ሌሎቹ ስላላወቁ ኤላ ባናለች። ሌሎቹን የሚያውቁት ነገር ጆያ 5 ሺህ ብር መደበ። ጆያ 5 ሺህ መደበ። ኧረ ባላ ተበላ በቃ እዚሁ ተደራድረናል። ፋፈሽ እናደርገዋለን። አብራችሁ ቆዩ። ወደ ዳቦ ቤት እየሄድን ነው። አሁን እዚህ ቻትና ዳቦ ቤቷ። እናንተም እስከዛ ሰብስክራይብ ያደርጋችሁ ላይክ አድርጉ እና ደግሞ የደውሏን ምልክት ተጫኗት። አትሰበርም ደውሏም ተጫኗት። ደስ እስክትል አይ ቁመት ግን ያያችሁ ነው። ልጅ አረጋኝ ልጅ አርጊ ነው ከርቶ ወደ ታቻ ባላየ ሰብስክራይብ ያደርጋችሁ ይመቻችሁ። ተስማማለሁ። 10 ሺህ ብር 10 ሺህ ብር በአንድ ዳቦ 10 ሺህ ብር ገባለሁ። ሂድ ሌላው ተቀጭ እያናገረ ነው። ቺት ቻንድራ ያስኳችሁ ወይ እቴ ወይ ደግሞ ቀየረ ሌላ ሴት ቀየረሽ ና ስማ ልጠይቅ ነው። ሁለታችሁንም እጠይቃለሁ። 10 ሺህ ብር ትሸለማላችሁ። 10 ሺህ ብር 50 እርምጃ አንድ ዳቦ ስንት ብር ነው? 10 ብር ዳቦ ጨርሳለሁ። ስንት ቀጣለ? አሬ ፈለኩ ነው ቀጣለ። እናሳያችኋለን። አሁን ወደ ዳቦ ቤት እየሄድን ነው ጋይስ። ከዛ 50 እርምጃ ምን እንደሚከብድሽ ልንገርሽ። ሞት 10 ሺህ ብር ነው ያስብሽ። ውሃ መጠቀም ይችላል። ምን ልትነግረው ነው? አይደለም ውሃ መጠቀም ይችላል ስል እኮ መጠጣት ይችላል። ዳቦውን ባንድ አሁን አይደለም ያው መዋጥ ይከብዳል እና ውሃ መጠጣት እችላለሁ። አችልም ለምን ይኸውልህ 10 ሺህ ብር በአንድ እጅ ዳቦ ደግሞ በአንድ እጅ 50 እርምጃ ዳቦ ከሌለ
10,000 ብሩን ትራንስፈር ታደርጋለህ። እዚህ ጋር 5,000 ብር ሞላለን ማለት ነው። ጆይ 5,000 ብር ይበላል። አቡሽ 5,000 ብር ትበያለሽ። አካውንት ጋር ግን አለ። በቃ ችግር የለውም ጋይስ። አሁን ማለት ነው እዚህ ጋር በጣም ከባድ ውስዋስ ላይ ያለችውና ገብተናል። ሌቭሉን አሳድገናል ማለት እዚህ ጋር በውጪ መደባለች ዳጊ እህታችን በ10 እርምጃ 10 ብር ዳቦ ጨርሳለች። ይሄ ደግሞ መቼም አይሆንም ጭራሽ 50 እኮ ነው 50 እኔ ይኸውልሽ 100 ራሱ ባረግልሻለሁ። ዳጊ በ10 እርምጃ ጨርሳለች። ኦሬ ዳቦ ወደ ቁም ነገር እኮ እንጨርሳለን። በ10 እርምጃ 10 እርምጃ እኮ ቤት ጊፍት ጋላሪ ቤት የሚያዋጣችሁ አይ በብር ይደል? እሺ በስንት አንቺ በፈለግሽ ስለምትሸነፉ እናንተ አሰራራችሁ አይ አቅዱታት አንቺ በፈለግሽ አንቺ ያሻሽው እኮ በ10 ስለምትጎጂ ሁለት ሰው ስለሚበላሽ ለአንቺ 2,000 ብር ነው። በ5,000 ብር በ5,000 ብር ጋይስ 5,000 ብር ብላለች። 10 ብር ዳቦ ትንሽ ይናስ የእምነት ክህደት ቃሏን ተቀብለናል። መጨረሻ ላይ ብታለቅስ ስትንፈራፈር ወፍ That was my first and last mistake. I'm blue without your face. What can I do? አምስት እርምጃ ጨርሷል። ያማሰ መድብ 2 3 4 5 በለዋል ነው መዋጥ አለበት። ኦኬ እንደዛ መዋጡ ይከብዳል። ታዲያ ስከተል እሺ 10 እኔ አልከተውም። እሺ 10 እኔ ፓስሚ እርምጃ የፈለከውን አድርግ። በምን በቃ የፈለገውን እዚህ ዩቲዩብ ላይ ጠብቁት። እሱ ካሸነፈ የፈለኩትን ያደርግልኛል እዚህ ዩቲዩብ ላይ። እኔ ካሸነፍኩት እዚህ ዩቲዩብ ላይ አደርግለታለሁ። ኔክስት ካልሲን ነው ማሳጥመው ጋይስ። እኔ ዩቲዩብ ላይ አምጥቼ እኔ ያሳጥመው መደበናል ጋይስ። ግን መራቆቴ ነው ጋይስ። እዚህ ያለው ጀሞ ከጂ እርቦኝ ነበር። የሰፈር ዳቦ ትንሽ ነው። እማቤቴ የሰፈር ዳቦ ትንሽ ነው። ዳቦ የተባባለ ነው። ዳቦ ዳቦ ይሁን የትኛውም ዳቦ ይሆናል። ባይዘው እግዚአብሔር አንዴናችሁ ፒስ ነው አለን አባቢ እንዴት ነሽ? ጄሪ ነሽ? ኧረ አባ አንቺ ምንድን ነው ረጅም ነሽ በጣም። እንዴት ነሽ? ፒስ ነው ዘማት እንዴት ነሽ? አባ በኬክ ገምዜ ከዛ አዳኞቹ ፋሚሊ አዳኞቹ አንቺ ነሽ? አንቺ አዳኞቹ ነሽ? ሃይ ጋይስ እኔ እንግዲህ እንደምታወቀው ግምታ ይባላል ነው የአዳኞቹ እናት ነኝና በዚህ አጋጣሚ ግምታ ማንነቷ አዳኞቹ ይነግሯችኋልና አዳኞቹ ማን እንደሆናችሁ አሳውቁኝ እያለ ነው። አልተዋወቅናችሁም። እንወዳችኋለን። አዳኞቹ ግን አዳኙ አንቺ ነው? እኔ አዳኝ ማለት አዳኞቹ ብለው ማለት ነው። 1000 ኮሜንት ካለ አዳኞቹ ግምጄ ብሎ ካለ ማለት ነው ግምጄን የፈለገችበት ወስደናት እንጋብዛታለን። ማርያምን እሺ ቃል ማንዳፍ አዳኞቹ ግምጄ 1000 ብዙ ነው። 1000 ባቃቸዋለሁ ግን 1000 እስቲ ያሳዩኝ ነው። ማርያምን እሱ ያቃቸውም ለሱ በደምብ ታውቃቸዋለህ። አንድ አጋጣሚ ምን የተገኘው ቻው ይመቻቹ። ኮላብ እናደርጋለን ቪዲዮ ከዛ ፈለጉበት ቦታ እኔ 1000 ካልሞላ የፈለጉበት ቦታ ይዣችሁ ይሄዳሉ። ያሳይ በእኔ በቃ ቻለ ያመቱ ቻለ ነው። እና ደግሞ አዳኞቹ ማን ናቸው? አዳኞቹን አላወቋችሁም እና እስኪ ማንነታችሁን አሳዩኝ። ግምጄ በጣም ተማምና 1000 ኮሜንት ያደርጋሉ በአንድ ሳምንት ውስጥ ብላለች። እሱን ካረጋችሁ ግምጄን የፈለገችበት ቦታ ወስደን እናዝናናታለን ማለት ነው። 1000 ካልሞላችሁ ደግሞ እሷ የፈለግንበት ቦታ በጀማ ጸዴ ቦታ ወስዳ ታዝናናናለች። ስለዚህ እናንተም ቻሌንጁን ተቀበሉ። እስከ መጨረሻ አብራችሁ ቆዩ። ይመቻል። ትንሽ ዳቦ ማርያም በምን ታረጋለህ? አሁን ዳቦ ትንሽ ነው። ዳቦ ምን አገባኝ? 10 ዳቦ እኮ ነው ትንሽ ነች።
ልበሉኝ ነው እንዴ? እንዳለ 10 ሺህ ብር ነው። 10 ሺህ ብር ነው ጋይስ። አረ የሆነ ካሽ ነበርኛ። አዮ ጋይስ ከተበላን ስንት ነው የምንበለው ጋይስ? ወደ 60 ሺህ ብር ምናምን 60 ሺህ ብር ዳቦ አበልተን ደግሞ ቢያንስ አሁን ይሄ ቪዲዮ ከ50 ሺህ ቪው በታች መኖር የለበትም ማለት ነው። ኤላ ብቻ የማንነቱ ሌሎቹን እንበላቸዋለን እንበላቸዋለን። 10 ሺህ ብር አልበለውም ብዬ ነው እንጂ ጸጥ ነበር የሚያደርገኝ። ግን እስኪ እንሞክረዋለን። አሁን ስለሚያስፈልገኝ እንሞክረዋለን። የትራንስፖርት ሆነኛል ብሎ ደግሞ ሊደበር 10 ሺህ ብር እሞክረዋለሁ። 60 ሺህ ብር ከእናቴ ጋር ቁጭ ብዬ በቃ ጸበል ነው የምገባው። እኔ አሁን ይሄን ከበለውት ግን ማለት 10 ሺህ ብሩን ከበለውት ጋይስ ያው 5 ሺህ ብሩ ወደ ቤተክርስቲያን ነው የሚገባው። ልስጥሻ በቃ እንዳልበላ yes አንጀቱን በለውት 5 ሺህ አተረፍኩ። ትጸልያላችሁ ሰው ዳቦ ፈልግ 1 2 3 4 5 6 7 8 በቃ አሁን ኢሳያስ ደግሞ በ10 እርምጃ ዳቦ ቀብሽ የአብር ዳቦ ስለሆነ ይኸውላችሁ 5000 ብር ቶሎ የ5000 ብር ይፍጠን። አይደለም ይኸውላችሁ ቅድም እኔና እሱ አይዘን ነበር አይደለ? ዳቦ ይሄ የእንትን ስለሆነ 10 እርምጃ ነበር የተባለው። በቃ ለአንተ በሰባ እርምጃ ነው። በ30 እሺ ነኝ በ30 ያሳዝናለሁ። ቆይ 30 የፈለኩትን ነገር አስደርገዋለሁ። ካልሲና ሳጥበዋለሁ፣ ቤት አጸደዋለሁ። በሰባ እሺ 1 2 3 4 5 6 7 8 9 ይሄ መጨረሻ ስልሳ ሺህ ብር አትርፈናል። የሳይ ጨርሰናል። ግን ሞክሪ ዝም ብለሽ አንቺ አቅም የለሽም። ግን አቡሻ ዳቦ ላይ በጣም ጎበዝ ነው። እሷ አትሞክሪ። ኦኬ በሻ ይሻላል። አሲዝ ውጡ። ይኸው እዛ ጋር ሱቅ አለ። ችግር እኮ ማነቁ ነው። አንቃል እኮ በውሃ እርምጃ ከእኔ ጋር ነች። ከእኔ ጋር ነው ማርያምና ካሽ ያዛለች። ጨፈጨፍናቸው ነው። በላናቸው 60 ሺህ ብር ዮርዲ አድርጉ። 60 ሺህ ብር ነበር ምንበላ አድርጉ። ሌላ ጋይስ እየመሸ ነው ግን ጥራቱ እንዳለ ነው። ስልካችን እንዴ አይ ሳምሰንግ ይበልጣል ማለት ነው። ሳምሰንግ ይበልጣል። እስኪ አዙሪው እስኪ እንጂ
እና ካሜራ ሳምሰንግ ይበልጣል። ና እሺ ይሄም እኮ አይፎን እኮ ነው። የትኛው ምራል? ይሄም 4 እና 9 ራሱ ሄዱ የማን ይጠራል? ፊልተር አለው የሱ እርምጃ ኤሌክትሪክ ስተወጣው የመጀመሪያ በውሃ እርምጃ ስምር እናዚህ ቆሜ ራስ አይተኝም ማንንም ኮንዶሚኒየም እሺ በ50 እርምጃ ከኢላ ጋር ነው ያሳዘች በ50 እርምጃ በ50 እርምጃ ትልቁ እንዳቋርግለት ትልቁን አርግለት 30 እኔ አሁን ከእኔ ጋር በ10 ሺህ አንተ ጋር በ5 ሺህ ትቀበላለህ። ተጋልጠን ብናያለን። 4 5 6 7 8 ናቸው ወንድ አሪ ጨርሷል። በጣም ቀላል ነው ማለት አምስት ሺህ ብር በልቼዋለሁ። 10 ሺህ ብርና 5 ሺህ ብር እሱ ላይ እኔ ጋርም የፈለኩት እና ጃዘበ ሚሞክራለ አቡሽ ይገራል ግን ስለሚደርቅ በ30 እርምጃ ላንቺ መቶ ግን ያኛው ዳቦ ትበላለች ብዬ ያስይዛል። ትበላለች ብዬ የሚያስይዝ ብር የለውም። ከዚህ በላይ ትበላለች። የፈለከው በዩቲዩብ ቪዲዮ ተሰራብኛል። የፈለከው ጋይስ 15 ሺህ ብር አለበት። ቤት መጥቶ የፈለኩትን ትእዛዝ አለበት። አሁን ደግሞ እየመደበ ነው። ሌላ መቶ ነው። 1 2 3 4 5 6 7 8 9 10 11 12 አጨርሰው ማርያም አጨርሰው 16 17 እዛ ያንተን ማከሰረ 21 22 22 አጨርሰው የፈለኩትን ይጋብዘኛል አለብህ አለ አሁን ዝም ብር ያለኝ አንተ ጋር እኔ ደግሞ አንተ ጋር ቪዲዮ አለ እሰራለሁ የፈለኩትን እንዳደረገ ኢሳያስ በቃ 5 ሺህ ብር ብቻ ይኖርበት ለኢላ በቃ ያሽቃባጭ በቃ ይዙ አንድ ሺህ የሚሰማውን ፓርት ቁረጥ። ለኢሳያስ መናገር አለብኝ። ይዙ አንድ ሺህ ይዙ ጫፍታ አንድ ሺህ ጋይስ ኢላ ነው የተረፈው በዚህ ጨዋታ አርገላ ክልብ ወንት ለክ Okay when you were mine you used to be honest not pulling my heartstrings every other ጋይስ እንግዲህ አዎ ጋይስ እንኳን ኔትወርክ አይሰራም ኔትወርክ
ለታሪክ ይቀመጥ። ኧረ ዛሬ ምን አይነት እናታችሁ ነኝ በየነት አይ ተቀበል እስከ መጨረሻው እቺን ያት በአንድ ሺህ መጨረስ በአንድ ሺህ ማለት ቆይ ተቀርጦ አቡሻ ይሄኛው እንዳባ አይደለም ፈልገው እሱ አንቺስ ምታችሁ ነገር የለም ወንድ እዚህ ያሉት እንዳለ ዳቦ አይችልም። ቅድም 100 እርምጃው ማለት ነው አጨርብረን ዳቦ ሰርቀለ አያውቅም አጨርብረንሽ አንናገርም። ስለዚህ ሰሪ ነው አልቆርጦ ስማ ብሩን አንዴ ተቀብለናል ኦልሬዲ ብቻ ስማ ብሩን አንዴ ተቀብለናል ኦልሬዲ ተሸንፋለ አጭበርበር ብቻ ስለምንችል ነው። አንቺ በልተሽ ኤላ በልታለች። ቢያንስ እኔ በልቻለሁ 5000 ብር። ጀለስ ደግሞ ከጎን በማጀብ ሲነቡ ቤት ደህና እንገባና በኋላ በማር እየቀባል We'll be right back.